ለማንም የማይጠቅም ዝባዝንኬ የሆነ ነገር አልሰራም። እየበላን ይርበናል፣ እየጠጣን ይጠማናል። ሰላም እንዴት ናችሁ? ሰላም ለእናንተ ይሁን። እንዲሁም ቪዲዮውን በአክብሮት እንድትከታተሉት ጋበዝኳችሁ። ስማቸው ነው። ዛሬ የመጣንበት ርዕስ በምድር ላይ ስለሚገጥሙ ነገሮች እንዴት እንወጣቸዋለን የሚሉ አንዳንድ ጥያቄዎች ስለሚኖሩ እንዲሁም ደግሞ በምድር ላይ በጣም የተለያዩ ፈተናዎች ስለሚመጡ ለነዛ ፈተናዎች ምን ያህል መዘጋጀት እንዳለብን አንዳንድ ነገሮች ጠቆም ላደርጋችሁ ብቅ ብያለሁ። ዛሬ ዲፋይን ላደርግላችሁ የፈለግኩት የቪዲዮ ርዕስ በምድር ላይ ያለብንን ዕዳ፣ በምድር ላይ ያለብንን ፈተና፣ በምድር ላይ የሚመጣብንን ጫና፣ ወንድሞችና እህቶች በጣም በብዙ ስትረስ እና ጭንቀት ውስጥ ካላችሁ ይህ ቪዲዮ ይጠቅማችኋል። ስለ እውነት ይጠቅማችኋል። በትዕግስት ለማየት ሞክሩ። ለማንም የማይጠቅም ዝባዝንኬ የሆነ ነገር አልሰራም። ብትጠቀሙበት፣ ምክንያቱም እኔ እጠቀማለሁ። ህሊናዬ ጥሩ ነገር እየሰራው እንደሆነ እረፍት ያገኛል። ነገር ግን ዛሬ ባታዩት፣ ዛሬ ባይጠቅማችሁ የሆነ ቀን ቆይቶ ይጠቅማችኋል። ስለዚህ ቪዲዮውን በትዕግስት ለመከታተል ሞክሩ። አንዳንዴ ምን አይነት ነገር ነው ይህ ቪዲዮ ማለት እኮ ለመኖር ምግብ እንደመመገብ፣ ለመንቀሳቀስ ልብስ እንደሚያስፈልገን መናገር ነው። ሳንነገር እናውቀዋለን። ያ እኮ መነገር አይጠበቅበትም ልትሉ ትችላላችሁ። ግን ደግሞ ዘንግተነው አንዳንዴ የለበስን መስሎን ሳንለብስ እንወጣለን። የተመገብን መስሎን ግን እየበላን ይርበናል፣ እየጠጣን ይጠማናል፣ አለመርካት ይመጣል። ስለዚህ ያ ማለት በፈተናዎቻችን ራሱ ፈተናዎቹ ለእኛ ጥንካሬ ሊሰጡ እንደሚችሉ አለመገንዘብ የተወሰነ ነገር ዲስኦርደር ያደርገናል። ፈተናዎቹ ምንድን ናቸው? ገንዘብ ማጣት፣ ከቤተሰብ መገለል፣ በፈለጉት ልክ አለመራመድ፣ ስራ አጥነት፣ በትምህርት ውጤት አለማምጣት። በተለያየ መንገድ የሰው ልጅ ስጋዊ ፍላጎት እስካለው ድረስ ይጨነቃል። በዛ ደግሞ ተፈተንኩ ብሎም ያስባል። ግን እኔ አንድ ነገር የምነግራችሁ ነገር ሞቲቬትር ለማድረግ ማለት ሪያሊቲ ነው የምነግራችሁ። ሪያሊቲ በመጽሐፍ የተተረጎመ በብዙ ሊቃውንት የተቀመጠ በብዙ ምሁራን በብዙ ፈላስፋዎች ደራሲያን ተደርሶ ተቀምሞ የተቀመጠ ነገር ነው። እኔ ልነግራችሁ የምችል እንጂ ከየትም አምጥቼ አይደለም። አንድ ደግሞ እኔ ደግሞ የዛ የጭንቀቱ የችግሩ ሰለባ ስለነበሩ ከዛ መንገድ የወጣሁበትን ሜትድ ለእናንተ ባካፍላችሁ ተጠቀሙበታላችሁ ብዬ ስለማስብ ቪዲዮ የምሰራው ለዚህ ነው። ነገር ግን ምን ይላል መሰላችሁ? ሰው በጣም ይጨነቃል። ሰው በጣም በቃ አላውቅም፣ አንዲትም ነገር መቀየር እንደማይችል እያወቀ ይጨነቃል። ጭንቀቱ ራሱ ወደ በሽታ እንደሚቀየርበት እያወቀም ይጨነቃል። ችግር የለው። ግን እንዴት ነው ይህ ነገር ዘላቂነት አለው? ጭንቀት ህመም ቢያመጣብህ ትወጣዋለህ። ገንዘብ ማጣት በጊዜ ይመጣል። ስራ ማጣት በጊዜ ሂደት ይገኛል። የተለያዩ ነገሮች ማጣት ከማጣት ጋር የተያያዙ ነገሮች የሆነ ቀን ማግኘት አለ። ራስን ማጣት ግን መቼም ማግኘት ኑሮት አያውቅም። መጀመሪያ ራሳችሁን ፈልጉት። እውነቴን ከኔም ከተለያዩ ሰዎችን የሰበሰብኩትን እስክርቢት ነው ወደዚህ ቀይሬ ወደ ቪዲዮ ማቀርበው። ለምን ብዙ ሰዎች በጭንቀት ሊፈነዱ ቀርቦ ሌት እንቅልፋቸው ሰው በሰው ተከበው ቀን በሰው ተከበው ግን ቀኑ ቀን ሳይሆን መስላቸው የሚመሽባቸው ሰዎች ብዙ ሰዎች አሉ። ከእንደዚህ አይነት ሰለባ ደግሞ የወጡ ሰዎች ደግሞ ምስክርነት ናቸው ለዚህ ነገር። ስለዚህ ላልወጡ ሰዎች መረጃ ብሰጥ እነሱን ቢሰጡ መውጣት እንችላለን በሚል ሀሳብ ነው። እና ከዚህ ነገር እንዴት መውጣት እንችላለን? የመጀመሪያው ነገር ፓወርፉል ሊያደርገን የሚችል እዛ መንገድ ሊያወጣን የሚችለው እግዚአብሔር ከኛ ጋር እንዳለ መረዳት። አምላካችን የማይተው አምላክ እንደሆነ ከተረዳን ከዚህ ችግር ሰዎች አያልፉትም ብለው ከወሰኑልን ችግር ሊያስወጣን የሚችለው ነገር አንዱ እምነት። እምነት በጣም ቤዚክ ነገር ነው። እምነት በጣም ወሳኝ ነገር ነው። እምነት ማለት ዝም ብሎ ተራ ነገር አይደለም። እምነት ማለት ያየኸውን ነገር ማመን አይደለም። ያየኸውን ነገር ማረጋገጥ ነው። እምነት ማለት የማታየውን ነገር ማመን። እምነት ማለት ሳያዩ ያምኑ ብፁዓን ናቸው የሚለው ቃል ሳያዩ በቃ ሳታየው አንድ ነገር ማመን። ስለዚህ ስለ እግዚአብሔር መመራመር ወይም ደግሞ እግዚአብሔር አያደርግም ብሎ ከማጣጣል ይልቅ ማመን፣ ይሄ ከጭንቀት የመውጫ መንገድ ዋና ቁልፍ። ስለዚህ ይህን ነገር በደንብ ተረዱት። አንድ ያለ ሁለተኛ ደግሞ በመንፈሳዊ ሕይወት ወይም በመንፈሳዊ አስተምሮ በቅዱስ መጽሐፍ ላይ ተጽፎ የሚገኝ አንድ ቃል አለ። በኢሳይያስ 41 ቁጥር 10 ላይ ምን ይላል መሰላችሁ? ምዕራፍ 10 ቁጥር 41 ላይ እንዲህ ይላል፣ አትፍሩ ይላል፣ እኔ ከእናንተ ጋር ነኝ። ዝም ብሎ ይመስላችኋል እንደዚህ ያለ? ከእኛ ጋር ሳይሆን ነው እንዴ እንደዚህ ያለ?
ከኛ ጋር ላይሆን ነው እንዴ እንደዚህ ያለ? በፍጹም። አንድ ሰው እንደዛ ቢልን፣ አንድ ታዋቂ ሰው፣ አንድ ታዋቂ ቤተሰብ ኖሮ እንደዛ ቢልን ኩራት ይሰማናል። እግዚአብሔር ስላለን ግን ረሳን። ስለዚህ አትፍሩ፣ እኔ ከእናንተ ጋር ኢሳይያስ 41 10 ወይም 10 41 ላይ ማለት ነው። እና ይህ ነገር ለእኛ ከሞቲቬሽን በላይ መንፈሳዊ ትርጓሜ የሚሰጠን መንፈሳዊ ድርሰት፣ መንፈሳዊ አጽናኝ ቃል ልንጠቀምበት ይገባል። አንድ ሌላም በመቀጠል በመዝሙር 3 ከቁጥር 5 እስከ ቁጥር 6 ላይ ተጽፎ ይገኛል እና ምን ይላል መሰላችሁ? በእግዚአብሔር የሚለው በእግዚአብሔር የሚታመን ሁሉ አይፈራም። በጣም ነው የሚገርም። በእግዚአብሔር የሚታመን ሁሉ አይፈራም። እና አንድ ሰው በጭንቀት ውስጥ የሚኖር ሰውዬ ይህን ቃል ደጋግሞ ለራሱ እየነገረ የተሻለ ነገር አምጡ። ስለዚህ በእግዚአብሔር ከታመናችሁ አትጨነቁ፣ አትረበሹ፣ ሰላም አታጡ፣ ህይወታችሁን ምስቅልቅሉ አይወጣም። እባካችሁ እየሰራችሁ ውጤት ላላመጣችሁ፣ እየተማራችሁ ውጤት ላላመጣችሁ፣ ሰው ለማስደሰት ብላችሁ ራሳችሁንና አምላካችሁን ያጣችሁ፣ አንዳንዴ ሳታውቁት ልክ ያን ሰው እንደ ጣዖት ያመለካችሁ ሰዎች፣ ሰው ተደግፋችሁ፣ ሰው ተሰብሮባችሁ እንደ ሸንበቆ የወጋችሁ ሰዎች የእግዚአብሔርን ቃል አታውቃላችሁ። የምሬን በእግዚአብሔር የታመነ ለምንም ነገር አይፈራም። እውነት ነው፣ አይፈራም። እኔ በአንድ ወቅት በጣም ስትረስ ነበር፣ በጣም ጭንቀት ነበር ይልያቸዋለሁ እዚህ በፊት በሰራሁት ቪዲዮ። ከዛ መንገድ ግን ወጥቻለሁ። ለምን ወጣሁ? ደጋግሜ ቤቱ ይሄድ ነበር፣ ደጋግሜ ጠይቀው ነበር፣ ደጋግሜ ጨቀጭቀው። ከሰው ቤት ስትሄድ ደጋግሜ ትረክሳለህ፣ ከእግዚአብሔር ቤት ደግሞ ትከብራለህ የሚለው ኤግዛክትሊ በህይወቴ ላይ አይቼዋለሁ። ዛሬ ሰላም ነኝ። ዛሬ ሰዎችን ለማጽናናት ከጎናቸው ለመቆም የሰውን ችግር ለመረዳት ፓወርፉል ሆኜ ተነስቻለሁ። ያን ያደረገ እግዚአብሔር እንጂ በዙሪያ የነበሩ ሰዎች አይደሉም። ሰዎችም አሳብረው ይሄደዋል። ሰዎችም አይነሳም ብለው ጥለው ይሄደዋል። ገባችሁ? ስለዚህ ሰው እንደፈለገ ሊያደርጋችሁ ይችላል። እግዚአብሔር ግን ክፉ ሰው ቢመጣባችሁ መልካም ሰው ይቆያችሁ፣ መልካምን ነገር ያዘጋጅላችሁ። ምክንያቱም አምላክ የሰው ልጅ የፈለገ ኃጢአት ቢሰራ የሰው ልጅ ወደ ጽድቅ እንዲመጣ እግዚአብሔር የሚጓጓው ጉጉት ይላሉ ትልልቅ ሰዎች፣ ወይም እግዚአብሔር የጉጉቱ መጠን አንድ ሰው ምግብ ቀርቦለት ምግቡን ለመብላት ከእጁ ወደ አፉ እስኪያቀርብ ድረስ ያለው የምራቅ ማዋወጥ ወይም የመጓጓት ስሜት ያህል ይሰማዋል ይላል። እና እግዚአብሔር በጣም መሐሪ አምላክ፣ እግዚአብሔር ታሪክ ቀያሪ ነው፣ እግዚአብሔር ምሕረት ያለው ፈጣሪ ነው። እና እሱን ያዙ። በቃ ችግራችሁ፣ ሐዘናችሁ፣ ብቸኝነታችሁ እየያችሁ ሮሯችሁ ሁሉም ይጠፋል። ያኔ ሞገስን ታገኛል። በሰው ዘንድ ሳይሆን በእግዚአብሔር ዘንድ ካገኛችሁ ደግሞ በሰው ዘንድ አለ። ይህን ነገር በደንብ ታረጉ። አልገባችሁም? ገና በፍጹም አልገባችሁ። የምታመልኩት የውሸት፣ የምታምኑት የውሸት፣ እምነታችሁ በጣም የውሸት። የሰናፍጭ ቅንጣት ታክል እምነት ያለው ሰው ቢኖር ከእናንተ መሀል ይህን ተራራ ተነስተህ እዛ ጋር ተተከል ብትሉ ይተከላል። እኛ ተራራው ቀርቶ ራሱ የራሳችን ህይወት ተራራ ሆኖብናል። እባካችሁ እህት ወንድሞች፣ ከውጭም ከሀገር ውስጥ ያላችሁ ሰዎች በአንክሮ ወደ እግዚአብሔር ቤት ተመላለሱ። በየትኛውም ቤተ እምነቱ በሙስሊሙ ሆኑ ፕሮቴስታንት ሆኑ ካቶሊክ ሆኑ ኦርቶዶክስ ሆኑ፣ ነገር ግን በምታመልከው የማምለኪያ ስፍራ ሄድና የምስጋና መስዋዕት ለእግዚአብሔር አቅርብ። ካለህ ማቅረብ የምትችለውን ያለህን መስዋዕት አቅርብ። ከሌለህ ደግሞ የምስጋና መስዋዕት ራስን አቅርብ። በጣም መጸለይ ብዙ ነገሮችን ያስከትላል። ጸሎት ማለት ከእግዚአብሔር ጋር የመገናኛ ድልድይ፣ ከእግዚአብሔር ጋር የመገናኛ ኢንፎርሜሽን የምታገኝበት ጸሎት። እባካችሁ እህት ወንድሞቼ፣ ቤታችሁ ሰላም እንዲሁም፣ ልባችሁ ሰላም እንዲሁም፣ ገንዘባችሁ እንዲባረክ ከፈለጋችሁ ወደ እግዚአብሔር ተደግፉ። ስለነበረን ቆይታ አመሰግናለሁ። ስማቸው ነው ለቻናል ያዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን አትርሱ። ቴንኪው፣ አመሰግናለሁ።